ሁለቱ ጥያቄዎች እዚህ ጋር የምታዩቸው ኢንትራንስ ላይ በተከታታይ ዓመት የመጡ ጥያቄዎች ናቸው። አንደኛ ጥያቄው ዋት ኢዝ ዘ ሰም ኦፍ ኦል መልቲፕልስ ኦፍ 3 ቢትዊን 20 ኤንድ 200 ነው የሚለው። መልቲፕልስ ኦፍ 3 የሶስት ብዜቶች በ20 እና በ200 መካከል ያሉ እንዳለ ተርሞቹን ደምሩ ነው የሚለው። ሶ የመጀመሪያው ተርም ማን ነው? እዚህ ጋር የሶስት ብዜት ስላለ ከ20 ቀጥሎ ያለው የሶስት ብዜት ማን ነው? ቢትዊን ስላለ እዚህ ጋር በ20 እና በ200 መካከል ነው። ሶ በ20 እና በ200 መካከል ያለ የሶስት ብዜት ነው የምትፈልጉት። መልቲፕልስ ኦፍ 3 ሶ 20 ቀጥሎ ያለው ማን ነው? 21 ነው አይደለም? 21 ነው። 21 ለ3 ይካፈላል። ምክንያቱም 2 እና 1 3 ነው። 3 ሲካፈል 3 ይካፈላል አይደለም? ስለዚህ 21 የመጀመሪያው ነው። ከዛ በኋላ ያለውን 3 እየጨመራችሁ ነው የምትሄዱት። 24 27 እያለ ሄዳል ማለት ነው። ከዛ የመጨረሻ ላይ ማን አለ? 200 አይደለም። በ200 እና በ20 እና በ200 አይደለም የሚለው። ከ200 ፊት ያለው ቁጥር ማን ነው? 199 ነው አይደለም? 199 ለ2 አይካፈል ለ3 አይካፈልም። 199 ለ3 አይካፈልም። ምክንያቱም 1 እና 9 10 ነው። 10 እና 9 19 ነው። 19 ለ3 አይካፈልም። ቀጥሎ ያለው ማን ነው? 198 ነው። 198 ደግሞ 1 እና 9 10 ነው። 10 እና 8 18 ነው። 18 ለ3 ይካፈላል። ስለዚህ የመጨረሻው ቁጥር ማን ነው? ተርም ማን ነው? 198 ነው ማለት ነው። ስለዚህ ኤዋንን አገኘን። ኤዋን 21 ነው። ኤኤን ደግሞ ስንት ነው? 198 ነው ማለት ነው የመጨረሻው። እንደገና ዲፍረንስ አለ፣ ኮመን ዲፍረንስ አለ። ከ24 ላይ 21 ሲቀንሱ ስንት ነው? 3 ነው። አርቲሜቲክ ሲኩዌንስ ነው። ከ27 ላይ 24 ብቀንሱ 3 ነው። ምን ፈልጋ ከዛ ፈልጉ የተባለው ማንን ነው? ኤስኤን ኢዝ ኢኳል ቱ የኛውን መጠቀም እችላለሁ። ኤዋን ወይም ኤን ታይምስ ኤዋን ፕላስ ኤኤን ኦቨር 2 ይህን መጠቀም እችላለሁ። ስለዚህ ኤን ስንት ነች? አላገኘዋትም። ብዛታቸው ስንት ነው እነኚህ? በምን ከየት ነው የማገኘው? በኤኤን ተጠቅሜ ችኛዋን ተጠቅሜ ኤንን አገኛለሁ ማለት ነው። ኤኤን ኢዝ ኢኳል ቱ ኤዋን ፕላስ ኤን ማይነስ 1 ታይምስ ዲ። ኤዋን ስንት ነው? 21 ነው። ሲደመር ኤን ስንት ነች? አላቃትም። እሷን ነው የምፈልገው። ዲ ስንት ነው? ኮመን ዲፍረንስ 3 21 ሲደመር 3 ጊዜ 3ኤን ማይነስ 3 21 ማይነስ 3 18 አይደለም? ፕላስ 3ኤን ኤኤን ስንት ነው አለኝ? 198። ስለዚህ 3n is equal to 198 minus 18. 3n is equal to 0 8 1 n is equal to 60። ስለዚህ ኤንን አገኘው ማለት ነው። ኤን ስንት ነች? 60 ነች ማለት ነው። እንዳለ ብዛታቸው 60 ነው። ስለዚህ ኤንን ካገኘውኝ ማስገባት ነው። አለቀ። 60 ኤዋን ስንት ነው? 21 ሲደመር ኤኤን ስንት ነው? ላስት ተርም 198 ለ2 እቺን ማጣፋት እችላለሁ። 30 በ2 1 በ2 30 3 30 ታይምስ 21 እና 198 9 219 ነው። ይህን ስታባዙት 27 7 ጽፈን 2 አለን 3 4 5 6 0 6570 ይሆናል ማለት ነው። ቢ ላይ ዩት እዚህ ጋር what is the sum of all multiples of 4 that are between 30 and 301 የሚለው። አሁንም የመጀመሪያው ተርም ማን ነው? ከ30 ቀጥሎ ያለው የአራት ብዜት ወይም መልቲፕል የሆነው ማን ነው? ከ30 ቀጥሎ አሁንም ቼክ አድርጉ። ይሁት 31 ይሉ 31 ለ4 ይካፈላል? አይካፈልም። 31 ለአንድ ቁጥር ለ4 የሚካፈለው ምን ሲሆን ነው? ሁለት ቁጥሮች እንደዚህ ለሁለት የመጨረሻዎቹ ለምሳሌ 5 7 6 እንደዚህ ቁጥር በሰጣቸው የመጨረሻውን ነው የምታዩት። የመጨረሻው ሁለቱን ብቻ እንዳጋጣሚ ሁለት ቁጥር ስለሆነ እዚህ ጋር ያው 31 ለ4 አይካፈልም አይደለም? አይካፈልም። ኒድ እሺ፣ ቀጥሎ ማን ነው? 31 32 ለ4 ይካፈላል 8 ጊዜ 4 32 ስለሆነ ስለዚህ የመጀመሪያው ተርም ማን ነው? 32 ነው ማለት። የመጀመሪያውን ካገኛችሁ ቀጥሎ ያለው 4 መጨመር 36 40 እያላችሁ ትሄዳላችሁ። ከዛ የመጨረሻውን እዚህ ጋር ሄዳለሁ 301 ነው የሚለው። ስለዚህ በ30 እና በ301 መካከል ስለሆነ ከ301 በፊት ማን ያለው? 300 ነው። 300 ለ4 ይካፈላል? አዎ ይካፈላል። የመጨረሻውን ቁጥሩ ይዩት። 00 አይደለም? 00 ማለት 0 ማለት ነው። 0 ለ4 ይካፈላል። 0 ሲካፈል ለ4 ስንት ነው? 0 ነው ማለት ነው። ስለዚህ 300 ነው ማለት ነው የመጨረሻው። ስለዚህ እነኝን አገኘሁኝ፣ እናንተ ትሰሩታላችሁ። ኤዋን ስንት ነው? 32 ነው። ኤኤን ስንት ነው? 300 ነው። ኮመን ዲፍረንስ ዲ ስንት ነው? 4 ነው። ከዛ ኤንን እንፈልጋለሁ መጀመሪያ ኤን እና ይሄንን ጠቀምና ኤንን እንፈልጋለሁ። ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ በሚለው ኤንን ካገኘው በኋላ ከዛ በኋላ ምን አደርጋለሁ? እችኛዋን ጠቀምና እሰራለሁ ማለት ነው። ኤስኤን ኢዝ ኢኳል ቱ ኤን ታይምስ ኤ1 ፕላስ ኤን ብዬ ኦቨር 2 ብዬ ይሄን